መልእክት ደ ምን ጎዳ ባላት ከአማሪክ ከባላት ከጓም ቸክቸካለሁ ቴገም ጎዶነ ነ ዶንግ ደ ላረጀ ዶር ዳሮትን ተንተከ ገምበል ስለዚህ መልእክቴን እንድሰሙ ፈልጋለሁ። ስለዚህ በወከ አጀንዳዳ በመጀመሪያ ሁላችሁም አመሰግናችኋለሁ ስለገባችሁ። በመከተል ባለፈው ላይ ቪዲዮ ገባለው ብዬ ጊዜም አላገኘውም። በዛም የሆነ ስራ ይዞኝ በወቅቱን አልቀረብኩም ነበርና አልመጣሁም። ዛሬ የመጣውበት ምክንያት ትንሽ በአንድ ሁለት አጀንዳ ነው ተናግሬ እወጣለሁ። ስለዚህ እዚህ ጋር ያላችሁ ሰዎች ወይ የመጣችሁ ሰዎች ላይ ትንሽ ሼር አድርጉልኝና ሼር አድርጉትና ለሌላ ሰው እንዲደርስላቸው። ምንድነው የኔ መልእክት? በጋምቤላ ባለው ሁኔታ ነው ማውራ። እኔ በበኩሌ ትንሽ እዚህ ጋር በጣም ያሳሰበኝ ያለው ነገር ባለፈው ዕለት ኦልሞስት ከ3-4 ወር በፊት ታውቃላችሁ ብዙ ሰው እንደሞተ ብዙ ሰው እንዳረፈ ኦልሬዲ ማንም ሰው ያውቃል። በኖርና ባኛው በኩል ብዙ ቤር እንዳለቀ ይታወቃል። በዚህ ሁኔታ ላይ እርቅ ተብሎ ወደ ሰላም ልምጣ ተብሎ ሰላም ኮንፈረንሶች ተዘጋጅተዋል። ሰው ወደ ኢታንግ እየሄደ ነበር። ጋምቤላም ተዘጋጅተዋል። ብዙ ቦታ ሲካሄድ ነበር የሰላም ኮንፈረንሱ ማለት ነው። ግን ምንድነው ባለንበት ሁኔታ በጣም አሳሳቢ ነው። በጣም የሚገርም ነገር ነው ያየሁት ያለሁት። ባለፈው ብዙ ሰው ሞቶ ሰላም መጥቶ እንደገና ኛዋክና ኑር እንደገና አንድ ላይ መብላትና መሄድ ጀምረዋል ጋምቤላ ውስጥ። ያን ሁሉ ሰው ከሞተ በኋላ ማለት ነው በኑር በኩልም ባኛዋክ በኩልም ያን ያህል ብዙ ሰው በጣም ነው የሞተው። ምንድነው ዛሬ ማሳላልፈው መልእክት ለሁለቱም ያሉት በሁለቱም ማል ያሉ ግጭት መካከል ላይ ነው ማውራት የምፈልገው። ምንድነው ኑርና አኛዋክ አሁን ይህ ችግሩ መንስኤ ምንድነው? ይሄን ሁሉ ሰው እንዲሞት ሰው እንዲገዳደል የሚያደርገው ምንድነው ብለን ራሳችን ስንጠይቅ ሌላ ነገር ነው። እኔ በበኩሌ ራሴን የደመደምኩት ነገር አለ። ይሄን ሞት ያመጣበት ምክንያት ምንድነው ብዬ ራስን ስጠይቅ እንደ ጋምቤላ ልጅ እንደ ጋምቤላ ተወላጅ ደስተኛ የሆንኩ አይደለም። ለምን ምን ጊዜም ጋምቤላ ውስጥ ኑርና ኛዋክ አንድም ብሔር ተነጥሎ ከዛ ሀገር እንዲወጣ አይችልም በፍጹም። እሱም ሊፈጠርም አይችልም፣ መቼም አይሆንም። ይባካችሁ። ስለዚህ ይሄ ችግሩን መፍትሄ ምንድነው ብለን ስንጠይቅ ራስን ቀላል መልስ ነው የምትመልሰው። በተንኮይና በኡሙድ ጁሉ ያለው ክፍተት ነው ዜጎችን ዝም ብሎ እንዲሞቱ የተገደዱት። ኦልሞስት ብዙ ሰው አሁን በእነሱ ጊዜ በስልጣናቸው ጊዜ ብዙ ሰው አልፏል። ሁሉም ነው ያለቁት በኖር በኩልም ባኛዋክ በኩል። እናንተ ግን እኔ የምጠይቀው ጥያቄ ስላለኝ በሁለቱ ብሔር ላይ ራሳችሁ ሁሌም እስከምትገዳደሉ እንደገና ነገ እርቅ መጥቶ እንደገና አንድ ላይ በልታችሁ አንድ ላይ የምትሄዱ አንድ ላይ ስቃችሁ ምንድነው ስታይል አድርጋችሁት ነው ነገሩ ይሁን ወይ ምንድነው?
ሞት እንትና ያደርጋችሁም ቢቀርባችሁ ምንድን ነው? ያን ሁሉ ሰው ሞቶ በኋላ ሰላም ይባላል። ምንድነው አሁን ሲስተሙ ምንድነው የተደረገው? ኡመዱ ጁሉና ተንኮይ ሲስተም ነው ያደረጉት። ይሄ ነገር የራሳቸው ሴራ ነው። ሰው እንዲሞት የተደረገው በት ምክንያት ሴራቸው ነው። ከስልጣን ሊወጡ ሲሉ ግጭት ይጀምራሉ በሁለቱም መሃል ላይ። ከዛ በኋላ ምንድነው የነሱ አጀንዳ ተረስተው ፌደራል መንግስት ምንድነው የሚያደርገው? በቃ ክልላችሁ ላይ ያለው ችግር ጨርሱና ከዛ በኋላ የእናንተ አጀንዳ ካስ ብለን እሱ እንሄድበታለን ተብሎ አቅጣጫ ይሰጣቸዋል። ምንድነው ይሄ ነገር የሚከሰተበት ምክንያት? ፌደራል መንግስት ወደ እነሱን አቅጣጫ ሊያስቀምጥ ሲፈልግ እነሱን ደግሞ ምንድን ይሰራሉ? ሴራ ግጭት ይጀምራሉ በሁለቱም መሃል ላይ። ግን እናንተ ምንድን ነው ምን አስባችሁት ነው ሁሌ የምትሞቱት? በሁለት ሰው ምክንያት አንድ ላይ ሆናችሁ። ይቅርታ የሚደውል ሰው ስላለ ነው ያስቸገረኝ ስለሆነ ይቅርታና ሁለቱ ብሔር ላይ በዚህ ጉዳይ ላይ ተነጋግሮ አንድ ውሳኔ ላይ መድረስ አለባቸው። ያልበለዚያ የሞት ውል የሚቀር አይደለም። እነሱን ሁለቱን ፕሬዝዳንቶች የነሱ ቤተሰብ አይሞቱም። የሚሞት ሰው የለም። የምትሞቱ እናንተ ናችሁ። ዜጎቹ በየቀኑ የምትታረዱ እናንተ ናችሁ። በየቀኑ የምትሞቱ እናንተ ናችሁ። ስለዚህ ይህን ነገር ምን አይታችሁት ነው? ምንድን ነው የምታስቡበት? ይህን ያህል ሁለቱን ብሔር ሁሌ የሚሞቱበት ምክንያት ለምንድን ነው? አንድ ቀን እንኳን ሰምታችሁ ታውቃላችሁ? የተንኮይ ወንድምና ወይ የኡመዱ ጁሉ ወንድም ሞታ ያውቃል? የለም፣ ሞታ አያውቅም። እናንተ ሁሌ ከምትሞቱ ምን አለበት እነሱን ከተቻለ አንድ ላይ ሆናችሁ ሁለቱን ማስወረድ ነው። አይጠቅሙንም። በቃ ለጋምቤላ ክልል እውነቱን ናውራ ከተባለ ደግሞ ትክክለኛ ነገር ልማት ላይ ናውራ ከተባለ ጋምቤላ ላይ መቼ ምን አይነት ልማት እንተሰራ? ልክ አቶ ጋሎቱ እስከወጣ ድረስ ጀምሮ እስካሁን ድረስ ልማት መቼ ነው የተደረገው? ጋምቤላ ውስጥ ጋምቤላ ክልል ላይ ልማት የለም። በየቀኑ ሞት ነው። ራሳችንን የምንገዳደለው። ስለዚህ እንደዚህ አይነት ነገር እንደ ምክር ብታስቡበት። እኔ እነዚህን ሁለቱ መሪዎች አይቀጥሉንም፣ አይጠቅሙንም ለማለት ፈልጋለሁ። ኡመዱ ጁሉ ተንኮይ የሚባለው እነዚህን ሰዎች ጋምቤላ ክልል ላይ ካልተቀየሩ፣ እነዚህ ሁለቱ ፕሬዝዳንት ካልተቀየሩ የጋምቤላ ሞት መቼም አይቀርም። ለምን? ይሄ ሴራ ነው። እነሱ የሚያደርጉት ሲስተም ነው። ሰላም ሊመጣ ሲል የፌደራል መንግስት ስራ ሊጀምር ሲል ግጭት ይጀምራሉ ጋምቤላ ክልል ውስጥ። ሲስተም ነው። በቃ ሰው ይልካሉ፣ እንደዚህ ይደረጋል። መጠቃቆስ ነው። ከዛ በኋላ ምንድነው? በቃ አረጋጉት፣ ክልሉን አረጋጉትና ከዛ በኋላ እርምጃ ካዝ ብለን እንድበታለን የሚል ነገር ነው እርምጃ የሚሰጣቸው። ግን ምንድነው እንደ ህዝብ ኑዌርና አኝዋክ ምን ጊዜም ከዱሮ ጀምሮ አንድ ላይ እየኖሩት ነው። እኔ ግልጹን የምነግራችሁ አኝዋክ ኑዌር ከጋምቤላ ክልል በጭራሽ አያወጣቸውም፣ አያባረራቸውም። በጭራሽ አይችላቸውም። ኑዌርም አኝዋክም በጭራሽም ከክልሉን ሊያስወጣቸው አይችልም። ስለዚህ ያን ሀገራቸው ነው፣ የተወለዱበት ሀገር ነው፣ የሚኖሩበትም ሀገር ነው። ስለዚህ ምን ጊዜም ማሰብ ያለብን ዜጎቹን ነው። ዝም ብላችሁ ከምትሞቱ በሁለት ሰው ምክንያት አስባችሁበት አንድ ውሳኔ ላይ መድረስ አለባችሁ። ለምን በየቀኑ ምን ሞት ከሆነ በሁለቱ ሰው ምክንያት በፕሬዝዳንት በተንኮይና በኡመዱ በራሳቸው እንጀራ ልጆቻቸው ሞተው ያውቃሉ እንዴ? አስባችሁ ከሆነ የፌደራል መንግስት ከዱሮ ጀምሮ አንድ ዜጋ ዝም ብሎ ያለ ምክንያት የሚገደል ከሆነ ወዲያውኑ እርምጃ ይወስዳል። ፕሬዝዳንቶቹ ይቀየራል። ፕሬዝዳንቶቹ ተቀይሮ ሌላ አዲስ ሰው ይመጣል። እነዚህን ሁለቱ ሰዎች
ማይቀይሩበት ምክንያት ለምንድን ነው ብለን ራሳችን ከጠየቅን ብር ይጠቀማሉ፣ ጉቦ ይሰጣሉ ለፌዴራል መንግስት። ሁለተኛ ነገር ደግሞ ሰው ሲሞት ደንታቸው አይደለም። ጋምቤላው ሰው የሞተ ገና ስብሰባ ይሄዳሉ አዲስ አበባ። እንደዚህ አይነት ሁለቱ ፕሬዝዳንት ምን ይጠቅሙናል? እንደ ጋምቤላ ህዝብ እንደ ህዝቡን ከጠየቃችሁ ይህንን ነገር ላይ ራሳችን የምንገዳደልበት ምክንያት የት ነው የሚያደርሰን? ሁሌ ራሳችን ተገዳድለን ጥላቻ እስከ ጠቅ ፕሌስ ዜጋ ኮንክ የጋምቤላው ተወላጅ ኮንክ እዚህ ነገር ላይ መስራት አለብን። ምንም የሚጠቅም ነገር የለም። በሁለቱ ብሔር ላይ ምንም አይጠቅመንም። ራስን አንተ ትክክለኛ ነገር ትተህ ራስን ብሔር የምታደላ ከሆነ አይጠቅምም። አሁንም ቢሆን ለክልላችን የሚያስፈልገው ሰላም ነው። እነዚህን ሁለቱ ሰዎች ካልወጡ ከስልጣን ምን ጊዜ ሞት እንደማይቀር ነው። አሁን እኔ የሚሞቱ ሰዎች እኔ የሚገርመኝ ነገር እኔ በሞርጁል ምክንያት እኔ ሞታለሁ እንዴ? እኔ በተንኮይ ምክንያት ለምን ሞታለሁ? በራሱ ስልጣን ብሎ ለምን አደርጋለሁ እንደዛ አይነት ነገር? ከተቻለ አንድ ላይ ስሩ። አገር ሽማግሌዎች አንድ ላይ ተደርጎ አንድ ውሳኔ ላይ መድረስ አለብን። ከተቻለ ካልቻላችሁ ደግሞ አርፋችሁ ቤታችሁ ተቀመጡ፣ እንዳትገዳደሉ ይባካችሁ። ስለዚህ ሞርጁሉና ተንኮይ የሚያደርጉ ሴራ ነው። በቃ ሲስተም ነው። ሁሌ ከምንም ሞት አርፋችሁ ቤታችሁ ተቀመጡ። ይበቃል፣ ይብቃን፣ በቃ ሞት። ስለዚህ መልእክቴን ለዛሬ መልእክቴ ነው። አመሰግናችኋለሁ። እኔ ቢዚ ውኜ ነው እንጂ ባለፈውም ሊመጣ ነበር። ትንሽ የሆነ ስራ ተወጥሬ ያለኝ ብቻ እኔ ይህን መልእክትን ለማስተላለፍ ነው የመጣሁት። አመሰግናችኋለሁ። በሌላ ቀን እንገናኛለን።